እነዚህ ወጣቶች ገፍቶ ወደ ጫካ ያስገባው የፖለቲካዊ ምክንያት ፖለቲካዊ ሮሮ ከስር መሰረቱ በመፍታት ተደጋጋሚ ግጭቶች ተደጋጋሚ አመጾች እንዳይመጡ ችግሮቹን ከስር መሰረቱ በድርድር መፈታት አለበት። ይሄ በችርቻሮ የተወሰነ ኮማንደር የተወሰነ ሰዎችን እያመጣ የምታደርገው ነገር በቁስሉ እየባሰበት እንዲሄድ መተማመን የባሰን እንዲርቀን በፖለቲካዊ ውይይትና በድርድር ነገሮችን ለመፍታት ያለን እድል እንዲጠብ ያደርጋል ብዬ ነው ማስበው። ኢትዮጵያ ውስጥ ለፖለቲካ ብሎ አንድም ሰው መገዳደል አለበት ብዬ አላስብም። እኔ በቂ ነው። ላለፉት 50 60 ዓመታት ከዛም በላይ ተጫርሰናል። የትም አልሄድንም። እንደ ዜጋም ሆነ እንደ ማህበረሰብም ሆነ እንደ ሀገርም እየተዳከምን ነው ይሄድ ነው። ማንኛውም ወታደር በቃኝ ብሎ ጦርነት ካቆመ ደስ ይለኛል። በኢትዮጵያ ውስጥ አንድም ወታደር ጫካ እንዲቀር አልፈልግም። የኢትዮጵያ መከላከያ ኃይልም ቢሆን በኢትዮጵያ ድንበር ውስጥ ከማንም ጋር እንዲታኮስ አልፈልግም። የኢትዮጵያ መከላከያ ኃይል ድንበር ላይ ከውጭ የሚመጣ ወረራና ከውጭ የሚመጣ ጥቃትን መከላከል ብሔራዊ ጥቅምና ብሔራዊ አንድነትን ማስጠበቅ ላይ እንዲሰራ እንጂ በየሰፈሩ በየጥሻው እንዲዞር አልፈልግም። ሆኖም ግን ትናንሽ ነገሮችን በተለይ ደግሞ የሰላም ሂደትን